ሃይ ሰላም እንዴት ናችሁ? አሁን የምናየው በኢንትሮዳክሽን ቱ ዳታቤዝ ሲስተም ነው። ዳታቤዝ ሲስተም ምንድነው? ዳታቤዝ ምንድነው የሚሰራው? ዳታቤዝ ማለት ምን ማለት ነው የሚለውን ነው። ስለዚህ ዊዝን ዳታቤዝ ሲስተም ላይ ዲፋይን የምናደርገው መጀመሪያ ዋትስ ዳታቤዝ ሲስተም ነው። ሁለተኛው ዋት ኢዝ ዘ ዲፈረንስ ቢትዊን ዳታቤዝ ሲስተም ኤንድ ፋይል ሲስተም የሚል ነው። ሶስተኛው ዋት አር ዘ ካራክተሪስቲክስ ኦፍ ዳታቤዝ አፕሮች ኤንድ ዋት አር አክተርስ ኦን ዘ ሴም የሚለውን እናያለን ማለት ነው። የመጀመሪያው ዲፋይን የምናደርገው ዳታቤዝ ዲፋይን ከማድረጋችን በፊት ፈርስት ኢት ኢዝ ኢምፖርታንት ቱ ዲፋይን ዳታ ለማንኛውም ቴክኖሎጂ ላይ ኢምፕሊመንት ለሚደረጉ ቴክኖሎጂዎች አስ ባክቦን የሚያገለግል ነው። በተለይ ለአንድ ኮምፒውተር ዳታ በጣም ኢምፖርታንት ነው ማለት ነው። ሶ ዋት ኢዝ ዳታ? Data is a fact that can be recorded or stored. Any fact that can be recorded or stored into a database table is known as data ተብሎ ይጠራል ማለት ነው። ለምሳሌ አሁን የኔን ስም አበበ ብል ኤጅ 25 ጀንደር ኤም ዌይት 60 ቢሆን የኔ እነዚህ ምንድናቸው ማለት ነው? የኔ እውነታ ናቸው ማለት ነው። ወይም ደግሞ የኔ ሪከርድ የሚደረጉ ፋክቶች ናቸው ማለት ነው። ስለዚህ a data is a fact that can be recorded ይሆናል ማለት ነው። ለምሳሌ አንድ ተማሪ አበበ የሚባል ተማሪ 3.4 ቢያመጣ ሲጂፒኤ አበበ 3.4 ሲጂፒኤ አለው ቢባል ስለዚህ አበበ የሚለው ስሙ ነው፣ ትክክል ፋክት ነው ማለት ነው። ሁለተኛ ደግሞ ሲጂፒኤው 3.4 የሚለው ፋክት ነው ማለት ነው። ሶ ዳታ እንደዚህ አድርገን ዲፋይን ካደረግን በኋላ ሁለተኛው ዲፋይን ማድረግ የሚጠበቅብን ኢምፖርታንት ቶፒክ ፎር ዚስ ዋት ኢዝ ዳታቤዝ? Database simply it is a collection of data ነው። a collection of data ነው። any collection of data cannot form a database። ማንኛውም ኮሌክት የተደረጉ ዳታዎች ምን አይሆኑ ማለት ነው? ዳታቤዝን ፎርም አያደርጉም። but the collection of data should be logically interrelated። ተዛማጅ ማንኛውም ተዛማጅ መረጃዎች አንድ ላይ ሲሰባሰቡ ዳታቤዝ ተብሎ ይጠራል ማለት ነው። ስለዚህ database means a collection of logically related data ይሆናል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ቡክ ዳታቤዝ in the library። አሁን እናንተ በምትኖሩበት አካባቢ ላይ አንድ ላይብረሪ አለ። ከዛ ላይብረሪ ላይ የተለያዩ መጽሐፎች ይዟል ማለት ነው። ሶ ያ አንድ ዳታቤዝ ነው ማለት ነው። ቢኮዝ የያዘው ምንድነው? መጽሐፎችን ብቻ ነው ማለት ነው። ስለዚህ እነዛ መጽሐፎች አንድ ላይ ሎጂካሊ ኢንተርሌት ናቸው ማለት ነው። ስለዚህ ቡክ ዳታቤዝ አንድ ላይብረሪ ላይ የሚገኘው ዳታቤዝ ነው ማለት ነው። ሁለተኛው ደግሞ ስቱደንት ሪከርድ ኢን ዩኒቨርሲቲ፣ አንድ ዩኒቨርሲቲ ላይ ወይም ደግሞ አንድ ኮሌጅ ላይ ያሉ የተማሪዎች ሪከርድ፣ ይሄም ምንድነው ማለት ነው? ዳታቤዝ ነው። ቢኮዝ የያዘው ስለ ስቱደንት መረጃ ብቻ ስለሆነ ማለት ነው። ሌላው ደግሞ ኤግዛምፕል ለምሳሌ ባንክ ከስተመር ላይ ብንሄድ፣ ባንክ ዳታቤዝ ላይ ብንሄድ ባንክ ከስተመሮች አሉት። እንግዲህ የሚይዘው ስለ ከስተመር ኢንፎርሜሽን ብቻ ነው ማለት ነው። ስለዚህ ባንክ ሪሌትድ ዳታዎችን ነው የሚይዝበት ማለት ነው። ሶ ዳታቤዝ ኢዝ ኤ ኮሌክሽን ኦፍ ሎጂካሊ ኢንተርሪሌትድ ዳታ ነው። ማንኛውንም ኮሌክሽን ኦፍ ዳታቤዝ ፎርም አያደርግም። ዳታቤዝ ለመባል ምን ማድረግ አለብን ማለት ነው? ተዛማጅ የሆኑ መረጃዎች ኮሌክት ሆነው አንድ ላይ ሲሆኑ ዳታቤዝ ተብሎ ይጠራል ማለት ነው። ሶስተኛው ኢምፖርታንት ተርም ዋት ኢዝ ዳታቤዝ ማኔጅመንት ሲስተም? ዳታቤዝ ማኔጅመንት ሲስተም ኢዝ ሶፍትዌር። ይሄ ሶፍትዌር ነው። ኢትስ ሶፍትዌር ዩዝድ ቱ ክሬት ኤንድ ማኔጅ ዳታቤዞችን ክሬት ለማድረግ እና ማኔጅ ለማድረግ የምንጠቀምበት ሶፍትዌር ዲቢኤምኤስ ተብሎ ይጠራል ማለት ነው። ስለዚህ ዳታቤዝ ማኔጅመንት ሲስተም ሶፍትዌር ነው ማለት ነው። ስለዚህ በዲቨሎፐሮች ወይም ደግሞ በኮምፒውተር ፕሮግራመሮች ምን የሚደረግ ነው ማለት ነው? የሚበለጽግ ሶፍትዌር ነው ማለት ነው። ስለዚህ ታርጌቱ ዳታቤዞችን ክሬት ለማድረግ እና ክሬት የተደረጉ ዳታቤዞችን ደግሞ ማኔጅ ለማድረግ እንጠቀምበታለን ማለት ነው። ሶ ዳታቤዝ ማኔጅመንት ሲስተም ኢዝ ኤ ሶፍትዌር ዲዛይንድ ቱ ዲፋይን ዊ ካን ዲፋይን ዳታቤዛችን ዲፋይን ማድረግ እንችላለን። የዳታቤዛችን ስም ማን ነው ምንድን ነው የሚለውን እዛ ዳታቤዛችን ማኒፑሌት ማድረግ እንችላለን። ዊ ካን ሪትሪቭ ኤንድ ማኔጅ ዳታ ኢን ኤ ዳታቤዝ ይሆናል። ኋላ ላይ እቺን ቶፒክ በደንብ እናያታለን። ሌላኛው ኤግዛምፕል ደግሞ ኮንሲደር። እናንተ አሁን ኔም አለ፣ ቴሌፎን ነምበር እና አድራሻ የእያንዳንዱን ሰው እየመዘገባችሁት ነው ማለት ነው በሰንጠረዥ። እነዛ ዳታዎች የሚቀመጡት ኢን ዘ ፎርም ኦፍ በኤክሴል ነው። ዛት ሚንስ ሮ እና ኮለመን ያለው ማለት ነው። ሮ አለው
ወይም ደግሞ ኮለመን አለው ማለት ነው። ስለዚህ በሮው እና በኮለመን የሚቀመጡ ማንኛውንም ዳታዎች ዳታቤዝ ተብለው ይጠራሉ ማለት ነው። ወይም ደግሞ በማይክሮሶፍት አክሰስም እንደዚህ የሚቀመጡ አይነት ናቸው ዳታቤዝ ላይ የሚቀመጡት ማለት ነው። ዋት አር አን ኮመን ኤግዛምፕልስ ኦፍ ዳታቤዝ? አሁን የኮሌክሽን ኦፍ ዳታቤዝ ማለት የኮሌክሽን ኦፍ ኢንተርሌትድ ዳታ ነው ብለናል። ስለዚህ ለምሳሌ ዩኒቨርሲቲ ዳታቤዝ ስንል እንግዲህ ዩኒቨርሲቲ ዳታቤዝ ላይ ሎጂካሊ ኢንተርሌትድ የሆኑ ዳታዎች ወይም ደግሞ ኢንፎርሜሽኖች ምንድን ናቸው? የመጀመሪያው ስቱደንት ኢንፎርሜሽን አለ። ሁለተኛው ኮርስ ይይዛሉ። አንድ ዩኒቨርሲቲ ኮርሶች አሉት። ሁለተኛ ደግሞ ተማሪው ግሬድ ሪፖርት አለው ዩኒቨርሲቲው ማለት ነው። ሶ እነዚህ የነዚህ ሪከርዶች ወይም ደግሞ ኮሌክሽን ኦፍ ዳታዎች አንድ ላይ ዩኒቨርሲቲ ዳታቤዝን ፎርም ያደርጉልናል ማለት ነው። እያንዳንዱን ደግሞ ስናየው ሰፓሬት ሰብ ዳታቤዝ ደግሞ ክሬት ስናደርግ ስቱደንት የሚል አለ። ስቱደንት አንድ ሰብ ዳታቤዝ ነው። ፋይል ስቶርስ ዳታ ፎር ኤች ስቱደንት የእያንዳንዱን ስቱደንት ወይም ደግሞ የእያንዳንዱን ተማሪ መረጃ የምናስቀምጠው ስቱደንት ዳታቤዝ ላይ ይሆናል ማለት ነው። ሁለተኛው ደግሞ ኮርስ ነው። ስለ ኮርሶች መረጃ ማስቀመጥ ያለብን ደግሞ የራሱን ሰፓሬት ዳታቤዝ ቴብል ላይ ይሆናል ማለት ነው። ሶስተኛው ሴክሽን ነው። ተማሪዎች የሚማሩበት ሴክሽን፣ ይሄም የየትኛው ኮርስ ለየትኛው ሴክሽን ነው አሳይን የተደረገ የሚለውን በቀላሉ የምናይበት ይሆናል ማለት ነው። ሌላኛው ግሬድ ሪፖርት ነው። ተማሪው እያንዳንዱ ግሬድ ሪፖርት አለው። ስለዚህ እነዚህን ግሬድ ሪፖርቶች የእያንዳንዱ ተማሪ እናደርጋለን ማለት ነው፣ ሪሲቭ ወይም ደግሞ ሪትሪቭ እናደርጋለን። ሁለተኛው ኮርሶች ምን አላቸው? ፕሪሪኩዊዚት አላቸው ማለት ነው። ስለዚህ እነዚህ ሰብ ኮሌክሽንስ ኦፍ ዳታዎች አንድ ላይ ምን ፎርም ያደርጋሉ? ዩኒቨርሲቲ ዳታቤዝ የሚለውን ማለት ነው። ስለዚህ ዩኒቨርሲቲ ዳታቤዝ በስሩ ምን አለው? የስቱደንት ኢንፎርሜሽን አለው፣ የኮርስ ኢንፎርሜሽን አለው፣ የሴክሽን ኢንፎርሜሽን፣ የግሬድ ሪፖርት እና ፕሪሪኩዊዚት አለው ማለት ነው። ይሄ አንድ ኤግዛምፕል ነው። ለምሳሌ እናንተ አሁን ሌላ የባንክ ዳታቤዝ ስሩ ልትባሉ ትችላላችሁ። ሁለተኛ ደግሞ የኤርላይንስ፣ ሁለተኛው ደግሞ የሆቴል እያለ ሊቀጥል ይችላል ማለት ነው። ስለዚህ የትኛው ነው ሰብ ዳታዎች የሚለውን በደንብ አድርገን ዲስክራይብ ማድረግ ይጠበቅብናል ማለት ነው። ሌላኛው ዋት አር ዘ ፕሮፐርቲስ ኦፍ ዳታቤዝ? አንድ ዳታቤዝ ነው ወይም ደግሞ ኮሌክሽን ኦፍ ዳታቤዝ ነው እንድንል የምናደርገው የመጀመሪያው ምን ይሆናል ማለት ነው? ሁሌም ዳታቤዝ ሪፕሬዘንት ማድረገው ሰም አስፔክት ኦፍ ዋት ሚኒ ወርልድ ነው። እንግዲህ ትንሿን ዓለም ሪፕሬዘንት የምናደርግበት ነው ማለት ነው። ለምሳሌ ዩኒቨርሲቲ አሁን አንድ እንደ ሚኒ ወርልድ ነው። ለምሳሌ ፕሬዚዳንት አለው፣ ምክትል ፕሬዚዳንት አለው፣ አካዳሚክ ዲኖች አሉ፣ ዳይሬክተሮች አሉ። እነዛን ሁሉ መረጃዎች በተዋረድ እናስቀምጣለን። ስትራክቸር አለው ማለት ነው። ሶ ሁሌም ዳታቤዝ ዲስክራይብ የሚያደርገው ሰም አስፔክት ኦፍ ሪል ወርልድ ነው ማለት ነው። ወይም ደግሞ ሚኒ ወርልድ ተብሎ ይጠራል ማለት ነው። ወይም ደግሞ ኢንሾርት ዩኒቨርስ ኦፍ ዲስኮርስ ተብሎ ይጠራል ማለት ነው። የመጀመሪያው ካራክተሪስቲክስ። ሶ ዊዝን ዚስ ዳታቤዝ ኢዝ ሎጂካሊ ሪሌትድ ኮሌክሽን ኦፍ ዳታ ዊች ሰም ሚኒንግ። ሌላው ደግሞ ሁለተኛው ዩኒቨርስ ኦፍ ዲስኮርስ ወይም ደግሞ ሚኒ ወርልድን ዲስክራይብ ያደርጋል ነው ያለው። ሁለተኛው ደግሞ ኮሌክሽን ኦፍ ዳታ ሹድ ቢ ኢንተርሌትድ ሎጂካሊ ምን መሆን አለባቸው ማለት ነው? ኢንተርሌትድ መሆን አለባቸው ማለት ነው። ስለዚህ የሁለተኛው ፕሮፐርቲስ ኦፍ ዳታቤዝ ሎጂካሊ ኢንተርሌትድ ኮሌክሽን ኦፍ ዳታን ሃንድል ያደርጋል ነው። ሶስተኛው ደግሞ ዳታቤዝ ኢዝ ዲዛይንድ ፎር ስፔሲፊክ ፐርፐዝ። ስለዚህ ዳታቤዝ ፕሮዲውስ የሚደረገው ወይም ደግሞ ዳታቤዝ ዴቨሎፕ የሚደረገው ስፔሲፊክ የሆነች ኦብጀክቲቭን አቺቭ ለማድረግ ነው። ለምሳሌ እኛ አሁን ዩኒቨርሲቲ ዳታቤዝ ዴቨሎፕ ልናደርግ ነው ስንል ዩኒቨርሲቲ ላይ ያሉ መረጃዎችን ብቻ ለመያዝ ነው። ወይም የባንክ መረጃ ሊይዝልን አይችልም፣ ወይም ደግሞ የሆስፒታል መረጃ ሊይዝልን አይችልም ማለት ነው። የሆስፒታል ከሆነ ደግሞ የሆስፒታል መረጃ ብቻ ነው የሚይዝልን ማለት ነው። ስለዚህ ዳታቤዝ ዲዛይን ቢውልድ ወይም ደግሞ ፖፕሌት ሲደረግ ፎር ስፔሲፊክ ፐርፐዝ ይሆናል ማለት ነው። ኔክስት ዳታቤዝ ሃዝ ሰም ሶርስ። ሁሌም ዳታቤዝ ምን አለው ማለት ነው? ሶርስ ሊኖረው ይገባል ማለት ነው። ዳታቤዝ የኮሌክሽን ኦፍ ኢንተርሌትድ ዳታ ነው። እነዛን ኢንተርሌትድ ዳታዎችን ኮሌክት የምናደርግበት ሶርስ ምን ያደርጋል ማለት ነው? ያስፈልገናል ማለት ነው። ሶ ፕሮፐርቲስ ኦፍ ዳታቤዝ አራት ፕሮፐርቲዎች አሉት። የመጀመሪያው ኢት ዲስክራይብስ ሰም አስፔክት ኦፍ ሪል ወርልድ ወይም ደግሞ ሚኒ ወርልድ የሚለውን አይተናል። ዳታ which ኢንተርሌትድ መሆን አለባቸው። ሶስተኛው ደግሞ ዳታቤዝ is developed for specific purpose. finally a database should have some sources የሚለውን ያየ ነው ማለት ነው።
ኔክስት ዋት ኢዝ ዲቢኤምኤስ ዳታቤዝ ማኔጅመንት ሲስተም። ቅድም ሶፍትዌር ነው ብለናል። ይሄ ሶፍትዌር ዳታቤዞችን ክሬት ለማድረግ እና ክሬት ያደረግናቸውን ዳታቤዞች ማኔጅ ለማድረግ ነው የምንጠቀምበት ነው ያልነው። እዚህ ጋር ኢንጀነራል የጀነራል ፐርፐስ ሲስተም ሶፍትዌር ዛት ፋሲሊቴት ዘ ፕሮሰስ ኦፍ ዲፋይኒንግ ኮንስትራክቲንግ ማኒፑሌቲንግ ሼሪንግ የዳታቤዝ አመንግ ቫሪየስ ዩዘርስ ኤንድ አፕሊኬሽን። ስለዚህ የዳታቤዝ ማኔጅመንት ሲስተም ሶፍትዌር ዋናው አላማ ምንድን ነው? የመጀመሪያው ዳታቤዞችን ዲፋይን ማድረግ ነው። ሁለተኛው ደግሞ ኮንስትራክሽን ላይ ነው። ሶስተኛው ላይ ማኒፑሌሽን፣ ፋይናሊ ሼሪንግ ይሆናል ማለት ነው። ስለዚህ እያንዳንዷን ታስኳን ወይም ደግሞ የዲቢኤምኤስ ታስክ ስናይ ዲፋይኒንግ የዳታቤዝ ሃው ዲቢኤምኤስ ሶፍትዌር ዲፋይንስ ዳታቤዝ ስፔሲፋይ የሚያደርገው እዚህ ጋር የመጀመሪያው ምን አይነት ዳታዎችን ነው የምናስገባው የሚለው ዳታ ታይፑን ዲስክራይብ እናደርጋለን ማለት ነው። ሁለተኛው ስትራክቸር ኦፍ ዘ ዳታቤዝ ዲል ማድረግ አለብን። ምን አይነት ስትራክቸር ነው መከተል ያለበት የሚለውን ዋት አር ዘ ኮንስትራንትስ ኤንድ ሪስትሪክሽን ምን አይነት ሊሚቴሽኖች ናቸው ያሉት የሚለውን ዲፋይን ማድረግ አለበት ማለት ነው። ስለዚህ እዚህ ጋር ዳታቤዞች፣ ቴብሎች እና ኮለመኖች ምንድን ናቸው የሚለውን ዲስክራይብ የምናደርግበት ዲፋይኒንግ ዳታቤዝ ላይ ዳታቤዝ ስኪማውን ዲፋይን እናደርጋለን ማለት ነው። The data definition your descriptive information is also stored within database catalog። ስለዚህ ዲስክሪፕሽን ኦፍ ካታሎግ ወይም ደግሞ የዳታቤዝ ዴፊኒሽኑ ስቶር የሚደረግበት ሶፍትዌሩ ላይ ምን ተብሎ ይጠራል ማለት ነው? ዲቢኤምኤስ ካታሎግ ወይም ደግሞ ዲክሽነሪ ተብሎ ይጠራል ማለት ነው። ለምሳሌ ስለ ዳታ ታይፕ ኢንፎርሜሽን፣ ስለ ስትራክቸሩ፣ ስለ ዳታ ስለ ኮንስትራንቱ፣ ስለ ሪስትሪክሽኑ፣ ስለ ዳታቤዝ ኔሙ ኤንድ ሶ ኦኑ እዚህ ጋር ስቶር የሚደረገው ወይም ደግሞ የዳታቤዝ ዲስክሪፕሽኑ ወይም ዴፊኒሽኑ ዳታቤዝ ካታሎግ ነው ወይም ደግሞ ዲክሽነሪ ተብሎ ይጠራል ማለት ነው። which is called as metadata ተብሎ ይጠራል ማለት ነው። ሁለተኛው አድቫንቴጅ ኮንስትራክቲንግ ነው። so constructing a database is a process of storing data on what some storage medium። ስለዚህ ዳታቤዝ ማለት ምን ማለት ነው ብለናል? ዳታዎችን ስቶር የምናደርግ ነው ባይ ዩዚንግ ሰም ስቶሬጅ ሶፍትዌሮችን እንደዚህ ነው ማለት ነው። ይሄ ደግሞ ማኔጅ የሚደረገው ባይ ዩዚንግ ዲቢኤምኤስ ይሆናል ማለት ነው። ሶስተኛው አድቫንቴጅ ዳታ ማኒፑሌሽን ነው። ዳታቤዝ ማኒፑሌሽን ነው። ኢት ኢንክሉድስ ዘ ፋንክሽንስ ኩዌሪንግ ነው። እዚህ ጋር ቤዚካሊ የምንሰራው ኩዌሪንግ ኤክስትራክቲንግ ሰም ኢምፖርታንት ኢንፎርሜሽን ፍሮም ዘ ዳታቤዝ ነው። ዳታቤዝ ላይ አሁን ብዙ ዳታዎች ሪከርዶች ሊኖሩ ይችላል። ከነዚያ ዳታዎች ላይ የምንፈልጋትን መረጃ ብቻ ኤክስትራክት አድርገን የምናወጣበት ቴክኒክ ኬሪ ይባላል። ስለዚህ ማኒፑሌሽን ማለት የሚሰራው ኤክስትራክቲንግ ኢምፖርታንት ኢንፎርሜሽን ይሆናል ማለት ነው። ዳታቤዝ ቱ ሪትሪቭ ስፔሲፊክ ዳታ ይላል። ስፔሲፊክ ዳታዎችን ሪትሪቭ ለማድረግ ነው የምንጠቀምበት። ኦልሶ ዊ ካን አፕዴት ዘ ዳታቤዝ ይሆናል ማለት ነው። ሌላኛው ሼሪንግ ዳታቤዝ አሁን አንድ ዳታቤዝ ዲቨሎፕ ከተደረገ በኋላ ኤን ነምበር ኦፍ ዩዘሮች ሊኖሩ ይችላሉ ማለት ነው። ስለዚህ እና ኤን ነምበር ኦፍ ዩዘሮችም አክሰስ የሚያደርጉበት ወይም ደግሞ ሼር የምናደርግበት ፕሪቪሌጅ ሊኖርን ይገባል። ስለዚህ ኢት አሎውስ መልቲፕል ዩዘርስ and programs to access the database simultaneously at the same time እነዚህ n number of users እንዴት አድርገው ነው ዳታቤዙን የሚጠቀሙት የሚለውንም ዲፋይን የምናደርግበት by using DBMS ይሆናል ማለት ነው። others are protecting and maintaining its overload for period of time። ስለዚህ ፕሮቴክት ማድረግ አለብን። ለምሳሌ ማንኛውም ሰው ዳታውን እየገባ አፕዴት ማድረግ የለበትም። ስለዚህ እዚህ ደግሞ ሜንቴን ማድረግ ይጠበቅብናል ማለት ነው። ሌላኛው ነው የመጨረሻው ፕሮቴክሽን ነው። ኢት ኢዝ ሲስተም ፕሮቴክሽን አጌንስት ሃርድዌር ኦር ሶፍትዌር ማልፋንክሽን ኦር ክራሽ ኤንድ ሴኩሪቲ ነው የሚሆነው ማለት ነው። ስለዚህ የመጨረሻው ጋር ደግሞ ምንድነው የሚሆነው ማለት ነው? ዘ ዳታቤዝ ሪከርድ ኤ ኮሌክሽን ኦፍ ዳታ ፕላስ ኤ ዲቢኤምኤስ ሶፍትዌር ኢን ጀነራል ተርምድ አስ ዳታቤዝ ሲስተም ይሆናል ማለት ነው። ኤ ኮሌክሽን ኦፍ ዳታውና አንድ ላይ ሶፍትዌሩ ምን ተብሎ ይጠራል ማለት ነው? ዳታቤዝ ሲስተም። ስለዚህ ስለ ዳታቤዝ ሲስተም ስናወራ መጀመሪያ ስለ ኮሌክሽን ኦፍ ዳታቤዞች እናወራለን። ሁለተኛው ደግሞ ስለ ሶፍትዌሩ ዲቢኤምኤስ ሶፍትዌር እናወራለን ማለት ነው። ኔክስት ዋት ኢዝ ፋይል ሲስተም። ዳታቤዝ ሲስተም የሚለውን ወይም ደግሞ የዳታቤዝ ሲስተም ለምንድን ነው ያስፈለገ የሚለውን ከማየታችን በፊት ኢት ኢዝ ኢምፖርታንት ቱ ዲፋይን ዋት ኢዝ ፋይል ሲስተም። ፋይል ሲስተም ማለት ዳታቤዝ ኢዝ ስቶርድ አስ ኤ ኮሌክሽን ኦፍ ፋይልስ። ስለዚህ ዳታቤዝ የኮሌክሽን ኦፍ ፋይል ነው ብለናል። ኮሌክሽን ኦፍ ዳታ ነው። እነዚህ ኮሌክሽንስ ኦፍ ዳታዎች ደግሞ ስቶር የሚደረጉት አስ ኤ ፋይል ነው። ለምሳሌ አንድ ወርድ ፋይልን አሁን ሃርድ ዲስክ ላይ ብዙ ፋይሎችን ማስቀመጥ እንችላለን ማለት ነው። ስለዚህ እነዛ ፋይሎች ናቸው እንግዲህ ዳታ የሚባሉት ማለት ነው።
a file is organized logically as what a sequence of records ፋይሎች ደግሞ እንዴት ነው ኦርጋናይዝ የሚደረጉት ማለት ነው ሎጂካሊ as rows ወይም ደግሞ ሪከርድ ይሆናል ማለት ነው ሪከርድ is a sequence of fields yes ምንድነው አንድ ሪከርድ ምን አለው ማለት ነው የተለያዩ ኮለመኖች አሉ በእነዛ ሪከርድ ፊልዶች አንድ ላይ ሲኩዌንስ ሲፈጥር ነው ሪከርድ የሚፈጥሩት ማለት ነው next what is file organization file organization refers to the organization of data of file into records blocks and access structure ይሆናል ማለት ነው the operating system decides how the files are stored in the secondary storage medium is called file system ይሆናል ማለት ነው ስለዚህ ስለ ፋይል ሲስተም ስንመጣ እንዴት ነው ምንድነው የምናወራው ማለት ነው ፋይላችን እንዴት ነው ከሃርድ ዲስኩ ጋር የሚቀመጡት ሚለውን ነው ምናነበው ማለት ነው ይሄ ደግሞ ዲተርማይን የሚደረገው በምንድነው በኦፕሬቲንግ ሲስተሙ ነው ማለት ነው ስለዚህ ኦፕሬቲንግ ሲስተሙን ዲቨሎፕ ያደረጉት ፕሮግራመሮች ወይም ደግሞ ኢንጂነሮች ምን ይላሉ ማለት ነው ታስካቸው የነሱ ነው ማለት ነው በቃኛ አሁን በቀላሉ ፋይል ሲስተሙ እንደዚህ መምሰል አለበት ዳታዎች እንደዚህ ማስቀመጥ አለበት በቀላሉ ማለት አንችልም ማለት ነው ሶ ዲሳይድ የሚደረገው በኦፕሬቲንግ ሲስተሙ ነው ኦሬዲ ፕሮግራም የተደረገው መቼ ነው ማለት ነው ኦፕሬቲንግ ሲስተሙ ዴቨሎፕ ሲደረግ ነው ማለት ነው ስለዚህ ይሄ ፋይል ሲስተም ይሆናል ስለዚህ የፋይል ሲስተም ድሮባኮች ምንድናቸው የሚለውን እዚህ DBMS ጋር ኮምፔር ኤንድ ኮንትራስት እያደረግን እናያለን ማለት ነው a file system is a software ነው that manages and organizes the files in secondary storage medium ማለት ፋይሎች እንዴት ነው ኦርጋናይዝ የሚደረጉት የሚለው ነው እዚህ ጋር ደግሞ DBMS የሶፍትዌር ማኔጂንግ ዳታቤዞችን ነው ማኔጅ የሚያደርገው there is redundant data can be present in file system ላይ አንድ ምንድነው ዳታዎች ሪደንደንት ይሆናሉ ማለት ነው እዚህ ጋር ግን there is no redundant data ይሆናል ማለት ነው it does not provide backup and recovery ማግኘት አንችልም ማለት ነው ወይም ደግሞ we cannot backup and recover the files whereas from here we can backup and recover the data even if it is lost ቢደረገ ምን ማድረግ እንችላለን ማለት ነው ባክአፕ እና ሪከቨሪ በቀላሉ መስራት እንችላለን ማለት ነው ሌላኛው there is no efficient query processing አሁን አንድ ፋይልን ለማውጣት ወይም ደግሞ አንድ ፋይልን ለመክፈት ያለበትን ሄደን ሰርች አድርገን ነው እንደዚህ የምናገኘው እያንዳንዱን ፎልደር እየከፈትነ ማለት ነው in terms of DBMS ጋር ግን ስንመጣ there are efficient query processing techniques በጣም ብዙ አሉ እነሱን ለወደፊት እናያለን ማለት ነው there is less data consistency less ነው ማለት ነው whereas DBMS ጋር ስንመጣ ግን data consistency more ወይም ደግሞ high ነው ማለት ነው when compared to file system it is less complex as compared to DBMS ላይ እና ኮምፕሌክሲቲው የፋይል ሲስተም more easier ነው ሌላኛው ደግሞ ምንድነው ፋይል ሲስተም provide less security በጣም ደስ ነው እዚህ ጋር ደግሞ more secure ነው ማለት ነው it is less expensive አይደለም because already ኦፕሬቲንግ ሲስተሙን ስንገዛ ወይም ደግሞ ኮምፒውተራችን ስንገዛ ከዛ ካለ ስቶሬጅ ዲቫይስ ነው እናስቀምጠው እዚህ ጋር ግን ሶፍትዌሩን ምን ማድረግ አለብን መግዛት ይጠበቅብናል ማለት ነው with problems with file system identify ስናደርግ የመጀመሪያው ፕሮብለም ምንድነው የሚሆነው ዳታ ሪደንደንሲ ነው ዳታዎች ሪደንዳንት ናቸው ሁለተኛው ደግሞ we cannot easily update changes and only predefined questions can be answered and modification in one program may acquire modification in another program ለምሳሌ አንድ ፋይላችን ላይ ያሉ ዳታዎች ይኖራሉ እነዛን ፋይሎች አሁን የተሰሩበትን ወይም ደግሞ ኢምፕሊመንት የተደረጉበትን ሶፍትዌር ብንደልተው ምን ማድረግ አለብን ማለት ነው ዳታውን በቀላሉ መክፈት አንችልም ማለት ነው at the same time ተመሳሳይ የሆነ ሞዲፊኬሽን ካላደረግን በስተቀር ማለት ነው why we need database ስለዚህ ዳታቤዝን ኢምፕሊመንት ያደረግንበት ዋናው ምክንያት ምንድነው የፋይል ሲስተም ድሮባኮችን ኦቨርካም ለማድረግ ነው የመጀመሪያው ኮንትሮሊንግ ዳታ ሪደንደንሲ ነው in database ሲስተም ላይ ዳታ ሪደንደንሲ የለም ሁለተኛው ደግሞ ሪስትሪክቲንግ አንአውቶራይዝድ አክሰስ ነው አንድን ዳታቤዝ መልቲፕል ዩዘሮች ቢኖሩ እነዛ መልቲፕል ዩዘሮች የትኛው ዩዘር ምን መጠቀም እንዳለበት ሪስትሪክት ማድረግ እንችላለን ማለት ነው ሁለተኛው ደግሞ ፐርማነንት ስቶሬጅ ምን ማድረግ ነው ማለት ነው ፕሮቫይድ ማድረግ ይሆናል ማለት ነው because ባክአፕ እና ሪከቨሪ ስላለው ሌላው ባክአፕ ኤንድ ሪከቨሪ በቀላሉ ማድረግ እንችላለን we can provide multiple user interfaces በቀላሉ ዳታቤዝ ሲስተሙን ወይም ደግሞ
እዚህ ጋር ኮሙኒኬት ለማድረግ we can use graphical user interface represent complex relationship among data we can easily construct association between data association በቀላሉ መመስረት እንችላለን። ሁለተኛው በቀላሉ ኢንፎርሜሽኑን አፕዴት ማድረግ እንችላለን by using queries ሌላኛው more accurate ነው secure ዳታ ማድረግ እንችላለን። ዳታ ኢንቴግሪቲውን ሃይ ነው ማለት ነው። ኔክስት ቶፒክ ዋትስ ዳታ አብስትራክሽን ዳታ አብስትራክሽን ምንድነው? ስለ አብስትራክሽን ስተወሩ ምንድነው ወይም ደግሞ አብስትራክት ማለት as the name indicates hiding certain details ነው ሃይድ ማድረግ ወይም ደግሞ መሸሸግ ማለት ነው። ሳም ፓርቱን ማያስፈልጉ ፓርቶችን መሸሸግ ወይም ደግሞ ሃይድ ማድረግ አብስትራክሽን ተብሎ ይጠራል ማለት ነው። by data abstraction we can mean that a DBMS provides the user with an abstract view of the system hides እዚህ ጋር it hides certain details of how the data is stored hides certain details of how the data is stored created and maintained ዳታው እንዴት ክሬት እንደተደረገ እንዴት ስቶር እንደተደረገ እንዴት ሜንቴን መደረግ እንዳለበት ይሄን ማሳየት የለበትም ማለት ነው። ለምሳሌ ስልክ ስንደውል አረንጓዴው ለማንሳት ነው ካንስል ለማድረግ ደግሞ ቀዩ ነው ማለት ነው። ስለዚህ ቀዩንና አረንጓዴውን ምን መስራት እንዳለበት ኦሬዲ ፕሮግራመሮች ምን አድርገውታል ሰርተውታል ማለት ነው። ስለዚህ ያን እንዴት ተሰራ የሚለውን ለዩዘሩ ማሳየት is not advantageous ስለዚህ ያን ኢንተርናል ዲቴሉን ሃይድ ስናደርግ ዳታ አብስትራክሽን ነው ተብሎ ይጠራል ማለት ነው። the main purpose of data system is to hide complexity from the database user ስለዚህ ዳታቤዝ ዩዘሩ ላይ ምን ማድረግ ነው ማለት ነው ሃይድ ማድረግ ይሆናል ማለት ነው። 3 levels of data abstraction አለ። የመጀመሪያው ቪው ሌቭል ነው፣ ሁለተኛው ሎጂካል ሌቭል እና የመጨረሻው ላይ ፊዚካል ሌቭል ይሆናል ማለት ነው። within physical level ላይ ስንመጣ ምኖች ናቸው ሃይድ የሚደረጉት it describes how the records are stored ሪከርዶች እንዴት ነው ስቶር የሚደረጉት የሚለው ነው እዚህ ጋር የምናየው። ሁለተኛ ደግሞ closest to the physical storage ልክ ከዚህ ጋር ሴኮንደሪ ሊሆን ይችላል ወይም ደግሞ ሃርድ ዲስክ ሊሆን ይችላል ከዚህ ጋር closest የሆነ ነው ማለት ነው። ሁለተኛው it deals how the data are stored physically እንዴት ነው ዳታዎች ስቶር የተደረጉ የሚለው ነው ማለት ነው። ስለዚህ by default it's termed as lowest level of abstraction ይሆናል ማለት ነው። ሁለተኛው ሎጂካል ኦር ኮንሰፕቹዋል ሌቭል ላይ ስንመጣ ይሄኛው ኢምፕሊመንት የሚደረገው አት አድሚኒስትሬተር ሌቭል ነው። ሶ it describes the data stored in the relationship እዚህ ጋር ስቶሬጁንና ሪሌሽንሺፑን ነው ማለት ነው። describes what data are stored describes the relationship among the data ይሆናል ማለት ነው። ለምሳሌ እዚህ ጋር ዳታ ታይፖች አሉ እዛ ደግሞ ዳታ ታይፖች አሉ ኮለመን ኔሞች አሉ and እንደዚህ አይነት ነገሮችን አት ሎጂካል ኮንሰፕቹዋል ሌቭል ላይ ነው የምናደርገው ማለት ነው። አት ቪው ሌቭል ላይ ግን ስንመጣ ምንድነው የምናደርገው ማለት which is closest to the end users database end users ጋር ነው እንደዚህ የሚሆነው ማለት ነው። the concerned with the way that the data seen by the individual users it describes the part of the database for a particular group of users can manage different views of the database ይላል ማለት ነው። ሌላኛውና ኢምፖርታንት ቶፒክ characteristics of database approach ነው። the first one is describing nature of the database system insulation between program and data or data abstraction support multiple views of data sharing of data and multiple transaction processing ነው የሚለው ማለት ነው። self describing nature ስንል one characteristics of database approach is self describing nature ነው። A database system contains not only the database itself but also the complete definition and description of what database structure ስለዚህ self describing nature ስናወራ database ሁሌም database system contain የሚያደርገው database ሲደመር database definition ወይም ደግሞ description ነው ማለት ነው። ስለዚህ ይሄ self describing ራሱን ምን ማድረግ ይችላል ማለት ነው self describe ማድረግ ይችላል because database ማለት represent some aspect of mini world ነው ብለናል። ስለዚህ ራሱን በቀላሉ መግለጽ ይችላል ማለት ነው። so self describing nature ማለት ምን ማለት ነው ብትባሉ it contains the database itself plus complete definition or description of the database ይሆናል ማለት ነው including the constraints the definition is stored within the database catalog የሚለውን አይተናል። what is metadata የሚለውን እዚህ ጋር ደግሞ አይተናል። the information is stored in the catalog are metadata which is describes the structure of primary database የሚለውን አይተናል ማለት ነው። ሌላው insulation between program and data file system ላይ
አንዱን ፋይል ሞዲፋይ ካረግነ ወይም ደግሞ ኦፕሬቲንግ ሲስተሙ ላይ ወይም ደግሞ የሆነ ሶፍትዌር ላይ አፕዴት ብናደርግ ይሄ አፕዴት የተደረገው ፕሮግራሙ ሞዲፋይ መደረግ አለበት ማለት ነው። እዚህ ዳታቤዝ ጋር ግን ስንመጣ ምንድነው የሚሆነው ማለት ነው? ዳታውና ሶፍትዌሩ ኢንዲፔንደንት ናቸው ማለት ነው። ስለዚህ ኢንሱሌሽን ቢትዊን ፕሮግራም ኤንድ ዳታ ወይም ዳታ አብስትራክሽን ሲባል እዚችን ፕሪንሲፕል ሆልድ ማድረግ አለበት። ፕሮግራም እና ዳታ ኢንዲፔንደንሲን አፕላይ ማድረግ አለበት ማለት ነው። ኢን ትራዲሽናል ፋይል ሲስተም ዘ ስትራክቸር ኦፍ ዳታ ፋይል ኢዝ ኢምቤድድ ኢን ዘ አፕሊኬሽን ፕሮግራም so any change in the structure of the file may require changing all programs of that file. By contrast, BBMS access programs do not acquire such changes. ስለዚህ ፕሮግራማችሁን ወይም ደግሞ ሶፍትዌሩን ቼንጅ ስታደርጉ ፕሮግራሙ ምንም አይነት ሞዲፊኬሽን ወይም ደግሞ ቼንጅ አይፈልግም። ይህ ከሆነ ኢንሱሌሽን ቢትዊን ዳታ ኤንድ ፕሮግራም ይሆናል ማለት ነው። ስለዚህ ፕሮግራሙ ሶፍትዌሩና ዳታው ኢንዲፔንደንት ናቸው ማለት ነው። ኢንተርሪሌትድ አይደሉም ማለት ነው። ሶስተኛው ሰፖርት መልቲፕል ቪው ኦፍ ዳታ ነው። የዳታቤዝ ታይፒካሊ ሃዝ መኒ ዩዘርስ። አንድ ዳታቤዝ መኒ ዩዘሮች ናቸው ያሉት። each of them may require different views of point. አንድ ለምሳሌ አሁን አንድ ዳታቤዝ ላይ አንዱ ዳታ ኢንሰርት ማድረግ ሊፈልግ ይችላል፣ አንዱ ደግሞ ሞዲፋይ ማድረግ ሊፈልግ ይችላል፣ አንዱ ደግሞ ሌላ ነገር ነው መስራት የሚፈልገው ማለት ነው። ስለዚህ ለእያንዳንዱን ቪው ምን ማድረግ አለብን ማለት ነው? ሰፓሬት አድርገን ምን መስራት እንዳለባቸው ወይም ደግሞ ፍላጎታቸውን አሎ ማድረግ አለብን ማለት ነው። must allow multiple users to access the database at the same time. በአንድ ፓርቲኩላር ሞመንት ኦፍ ታይም ዳታቤዛችንን ምን ማድረግ ይችላል ማቻል አለባቸው ማለት ነው። አክሰስ ማድረግ አለባቸው ማለት ነው። የአራተኛውና የመጨረሻው ሼሪንግ ኦፍ ዳታ ኤንድ መልቲ ዩዘር ትራንዛክሽን ፕሮሰሲንግ ነው። ስለዚህ ጋር ደግሞ ኮንከረንሲ ኮንትሮል should be applied. Software to ensure control correct updation since several users may try to update the same data in multi user DBMS. ለምሳሌ at the same time የሆነን ዳታዎችን አፕዴት ቢያደርጉ ትራንዛክሽኑን ምን ማድረግ አለበት ማለት ነው? ኮንትሮል ማድረግ ይጠበቅበታል ማለት ነው። ለምሳሌ when several reservation clerk አለ ኤርላይን ላይ ወይም ደግሞ ሆቴል ላይ assign a seat on ኤርላይን ፍላይት ላይ ሲት አሳይን ያደርጋል። DBMS should ensure that the seat can be accessed only one clerk. ስለዚህ አንዱ ምን ማድረግ አለባት? አንዷ ክለርክ ያችን ሲት አሳይን ካደረገችባት ወይም ደግሞ ትራንዛክሽኗን አፕላይ ካደረገችባት ለሌላው ፋይል መደረጓን ማወቅ አለብን ማለት ነው። ሌላው አክተርስ ኦን ዘ ሴን የሚል የመጨረሻው ቶፒክ in large organization many people are involved within design ዩዝ ሜንቴናንስ ኦፍ ዋት ላርጅ ዳታቤዝ። አንድ ዳታቤዝ ዴቨሎፕ ሲደረግ ዲዛይነር አለ፣ ዩዘሩ አለ፣ ወይም ደግሞ ሜንቴን የሚያደርጉት የተለያዩ ኦርጋናይዜሽኖች ሰዎች አሉ ማለት ነው። እነዛ አንድ ላይ አክተርስ ኦን ዘ ሴን ተብለው ይጠራሉ ማለት ነው። ዘ ፒፕል ሁዝ ጆብ ኢንቮልቭ ዘ ዴይ ቱ ዴይ ዩዝ ኦፍ ላርጅ ዳታቤዝ ኢዝ ኮልድ አክተርስ ኦን ዘ ሴን። ለምሳሌ ዩኒቨርሲቲ ዳታቤዝ ከሆነ ዳታቤዙ የሚጠቀሙት መምህሮች፣ ተማሪዎች፣ አስተዳደር ሰራተኞች ቢሆኑ እነዚህ አንድ ላይ አክተርስ ኦን ዘ ሲን ተብለው ይጠራሉ ማለት ነው። የመጀመሪያው ዳታቤዝ አድሚኒስትሬተር ነው። ዳታቤዝ አድሚኒስትሬተሩ ታስኩ ምንድነው የሚለውን ስናይ who is responsible for administrating responsible for authorizing access to the database ማን ነው ዳታቤዙን አክሰስ ማድረግ ያለበት። ሌላው ደግሞ ኮኦርዲኔቲንግ ማድረግ፣ ሶስተኛው ሞኒተር ማድረግ ይሆናል ማለት ነው ስራው። and DBMS is accountable for problems such as security breaches and poor system response time. ሌላኛው ዳታቤዝ ዲዛይነር ነው። እዚህ ጋር እንግዲህ ፕሮግራመሮች ናቸው የሚሆኑት። responsible for identifying the data stored in the database ምን አይነት መረጃዎች ናቸው ወደ ዳታቤዝ ስቶር የሚደረጉ የሚለውን አይዴንቲፋይ የሚያደርግ ይሆናል። ሁለተኛው ደግሞ ዳታቤዝ ዲዛይነር should communicate with all prospective database ዩዘሮች ዳታ ማንኛውም ለወደፊት ዳታቤዙ ዴቨሎፕ ወይም ደግሞ ከተበለጸገ በኋላ የሚጠቀሙት ዩዘሮች ጋር ቀድሞ ምን ማድረግ አለበት? ኮሙኒኬት ማድረግ አለበት። ምን አይነት ዳታ እንደሚያስገቡ ምን ማድረግ እንደሚፈልጉ ቀድሞ ዳታቤዙን ዴቨሎፕ ከማድረጋቸው በፊት ኮሙኒኬት ማድረግ አለበት ማለት ነው። must communicate with all prospective database users ይሆናል ማለት ነው። ሌላኛው ኢንድ ዩዘር ነው። የመጨረሻው ዳታቤዙ ዴቨሎፕ ወይም ደግሞ ኢምፕሊመንት ከተደረገ በኋላ የሚጠቀሙ ሰዎች ኢንድ ዩዘርስ ተብለው ይጠራሉ ማለት ነው። አሁን
ምን ሆኗል ማለት ነው? ዳታቤዙ በልጽጓል። ከበለጸገ በኋላ የሚጠቀሙት ሰዎች ኤንድ ዩዘርስ ተብለው ይጠራሉ ማለት ነው። አር ዘ ፒፕል ሁዝ ጆብ ሪኳየርስ ዘ አክሰስ ዘ ዳታቤዝ። ዳታቤዙን አክሰስ የሚያደርጉት ሰዎች ዜይ አር ተርምድ አስ ዋት ኤንድ ዩዘር። ስለዚህ ኤንድ ዩዘሮች ምን ያደርጋሉ? ኪውሪንግ ያደርጋሉ፣ ኤክስትራክቲንግ ሰም ኢምፖርታንት ኢንፎርሜሽን፣ ኔክስት አፕዴት ዳታዎችን ሞዲፋይ ያደርጋሉ፣ ጀነሬት ሪፖርት ያደርጋሉ። ዳታቤዝ ፕራይመሪ ኤግዚስትስ ኢን ዜር ፊውቸር ዩዝ የሚለውን ማወቅ አለባቸው ማለት ነው። ኤንድ ዩዘሮች ደግሞ በተለያየ ፓርቲ ይከፈላሉ። የመጀመሪያው ካዥዋል ኤንድ ዩዘር ነው። ካዥዋል ኤንድ ዩዘር አክሰስ ዘ ዳታቤዝ ኦኬዥናሊ፣ ሰምታይምስ ነው ዳታቤዙን ምን የሚያደርጉት አክሰስ የሚያደርጉት ማለት ነው። በት ዘይ ሜይ ኒድ ዲፈረንት ኢንፎርሜሽን ኤች ታይም። አሁን ዳታቤዙን የሚጠቀሙት ፎር ሰም ታይም ነው። ሲጠቀሙ ደግሞ የተለያየ ኢንፎርሜሽን ነው እንደዚህ የሚያደርጉት ማለት ነው። ሰምታይምስ ነው የሚጠቀሙት፣ ኦኬዥናሊ ነው ማለት ነው። ካዥዋል ዩዘርስ ለርን ኦንሊ ፊው ፋሲሊቲስ፣ የሚያስፈልጋቸውን ፋሲሊቲ ብቻ ነው ለርን የሚያደርጉት። ኤንድ ፎር ሪፒትድ ፔሪድ ኦፍ ታይም የሚጠቀሟትን ማለት ነው። ሌላኛው ናቪ ኦር ፓራሜትሪክ ኤንድ ዩዘር ዜር ሜን ጆብ ፋንክሽን ሪቮልቭስ አራውንድ ኮንስታንትሊ ዩዚንግ ዘ ዳታቤዝ። እነዚህ ካዥዋል ኤንድ ዩዘሮች ምንድነው ኦኬዥናሊ ነው ዳታቤዙን ዩዝ የሚያደርጉት። ናቪ ወይም ደግሞ ፓራሜትሪክ ኤንድ ዩዘሮች ጋር ስንመጣ ግን ምንድነው ኮንስታንትሊ ዩዚንግ ዘ ዳታቤዝ፣ ዳታቤዙን ኮንስታንትሊ የሚጠቀሙ ናቸው ማለት ነው። ዴይ ቱ ዴይ ስራቸውን ለመስራት የሚጠቀሙት ዳታቤዙን ነው ማለት ነው። ለምሳሌ አሁን የባንክ ከስተመር ምንድነው የባንክ ላይ ሰራተኞችን አሁን ብታዩ ሁሌም የባንክ ዳታቤዙን ማድረግ አለባቸው፣ አክሰስ ማድረግ አለባቸው። እነዚህ አሁን ናቪ ወይም ደግሞ ፓራሜትሪክ ኤንድ ዩዘር ተብሎ ይጠራሉ ማለት ነው። ዜይ ካን አኩዌር አፕዴት ዘ ዳታቤዝ። ለምሳሌ አሁን ሰውየው ስንት ብር እንዳለው ማየት ቢፈልግ ኢንፎርሜሽኑን ኤክስትራክት አድርገው ያሳዩታል። ሰውየው ብር ቢያስገባ አፕዴት አድርገው ይጨምሩለታል ከነበረው አካውንት፣ ወይም ደግሞ ቢወጣ ደግሞ ይቀንሳሉ ማለት ነው። ስለዚህ ሁሌም ትራንዛክሽኑን ለመስራት ምናለ ኮንስታንትሊ ዳታቤዙን የሚጠቀሙ ከሆነ ናቪ ወይም ደግሞ ፓራሜትሪክ ኤንድ ዩዘር ተብሎ ይጠራሉ ማለት ነው። ኤግዛምፕል ክለርክ ስታፍ ኢን ኤኒ ባንክ ኢዝ ናቪ ዩዘር ዜይ ዱ ኖት ሃቭ ኤኒ ዲቢኤምኤስ ኖሌጅ። ዲቢኤምኤስ ኖሌጅ ወይም ደግሞ ባንክ ሲስተሙ ወይም ዳታቤዙ እንዴት እንደተሰራ ኖሌጅ የላቸውም፣ ግን እንዴት እንደሚጠቀሙ በደንብ በስርዓት ያውቃሉ ማለት ነው። ሪዘርቬሽን ኤጀንቶች ኤርላይንስ፣ ሆቴል፣ ካር ሬንታል ካምፓኒስ ክለርክ አቬሌብል ፎር ጊቨን ሪኩዌስት ሜክ ሪዘርቬሽን። ይሄ ምን ይሆናል ማለት ነው? ናቪ ወይም ደግሞ ፓራሜትሪክ ኤንድ ዩዘር ተብሎ ይጠራል ማለት ነው። አት ዘ ላስት ሶፊስቲኬትድ ኤንድ ዩዘር ነው። እነዚህ ሶፊስቲኬትድ ኤንድ ዩዘሮች ግን ምንድናቸው ማለት ዘይ አር ኢንጂነርስ፣ ሳይንቲስትስ፣ ቢዝነስ አናሊስትስ and who try to learn most DBMS facilities in order to achieve their complex requirement። እዚህ ጋር ደግሞ ስንመጣ ምንድነው የሚያደርገው ማለት ነው? ስለ ዳታቤዙ ስለ ሶፍትዌሩ ነው የሚያወሩት ማለት ነው። ስለዚህ ሶፍትዌሩ እንዴት ነው የሚሰራው፣ እንዴት አድርገን ነው አቺቭ የምናደርግ ዳታቤዛችን ዲቨሎፕ የምናደርግ የሚለውን ስለ ኢንተርናል ስትራክቸር ኦፍ ሶፍትዌሩ ዲል የሚያደርጉ ከሆነ እነዚህ ሶፊስቲኬትድ ኤንድ ዩዘር ናቸው ማለት ነው። ስለዚህ የኮምፒውተር ኖሃው በደንብ ያላቸው ናቸው ሰዎች ናቸው እዚህ ጋር ሶፊስቲኬትድ ኤንድ ዩዘር የሚባሉት ማለት ነው። ሌላኛው ስታንድ አሎን ዩዘር ነው የመጨረሻው። ሜንቴን ፐርሰናል ዳታቤዝ ባይ ሬዲሜድ ፕሮግራም ፓኬጅስ ወይም ደግሞ ሜኑ ቤዝድ ግራፊካል ኢንተርፌስ ተጠቅመው ዳታቤዙን አክሰስ የሚያደርጉ ከሆነ ደግሞ ስታንድ አሎን ዩዘርስ ተብሎ ይጠራሉ ማለት ነው። ስለዚህ ኢንትሮዳክሽን ቱ ዳታቤዝ የሚለውን በዚህ መሰረት አይተናል ማለት ነው። አመሰግናለሁ።